እያንዳንዱ ወንድ ሊያውቃቸው የሚገቡ የሴት ልጅ የፍቅር ስነ ልቦናዎች ወይም ደግሞ የኛ የሴቶችን የፍቅር ቋንቋ መረዳት መተግበር የቻለ ወንድ የወደዳትንና የከጀላት ሴት ልብ ውስጥ የመግባት አቅሙ ከፍተኛ ይሆናል ማለት ነው። በሌላ አነጋገር እነኚህ ሴቶች እኛ የምንረዳቸውን ቋንቋዎች መተግበር ከቻልክ በከጀልካት የፍቅር አጋር ውስጥ ተቀባይነትን አለማግኘት አትችልም ማለት ነው። እነኚህ ሀሳቦች ምን ናቸው የሚሉትን ማወቅ ከፈለክ እስከ መጨረሻ ድረስ ከኔ ጋር ብትሆን በእነኚህ ሀሳቦች የምትጠቀምባቸው ይሆናል ማለት ነው። የምታወራትን ነገር ማወቅ መረዳት ነው ማለት ነው። ወንዶች በአይናቸው እንደሚማረኩ ሁሉ ሴቶች ደግሞ በምንሰማው ቃላት የመማረክ እድላችን ከፍተኛ ነው ማለት ነው። ይህ ማለት ግን ዝም ብለ ማሞካሸት ምናምን ነገር ብቻ መሆን የለበትም። ትክክለኛ አድናቆት፣ ከልብ የመነጨ አድናቆት፣ በምታየው ነገር የተሰማህን ነገር ብትገልጽላት እጅግ በጣም በልቧ ውስጥ የመቅረት አቅም ከፍተኛ ይሆናል ማለት ነውና አንዳንዴ የሚገባትን ክብር በቃላት መግለጽ እንዲሁም ደግሞ ከልብ የመነጨ ምስጋና የሴቶችን ልብ የማለስለስ ትልቅ አቅም አለው ማለት ነውና እኛ ሴት ልጅ ደግሞ የሚሰማትን ወንድ እጅግ በጣም ልቧ ያደላል ማለት ነው። ሌላኛው ነጥብ ደግሞ ደህንነትና ጥበቃ ነው። በስሜትም ሆነ በአካል የመጠበቅ ስሜት እኛ ሴቶች እንፈልጋለን ማለት ነው። ምክንያቱም በተፈጥሯችን ከጎናችን የሆነ አባባልም አለ አይደል፣ ብረት መዝጊያ አይነት ወንድ የሚባል ነገር አለና ብረት መዝጊያ አንተ ቶሎ ብለ መፍትሄዎችን ወደ መደርደር የመቸኮል ነገር አለ። ይህ ከወንድነት ጋር ተያይዞ የሚመጣ ነገር ነው። ወንድ ልጅ የሆነ ቻሌንጅ ወይም የሆነ ችግርን ከመስማት ይልቅ ለዛ ነገር መፍትሄን ነው ማምጣት የሚፈልገው። ይሄንን በወንድሞቻችንም በቅርብ ባሉ ወንድ ዘመዶቻችንም ልናየው የምንችለው እውነታ ነው ብዬ አስባለሁና ይሄ ጥፋት ነው ለማለት ሳይሆን ግን እኛ ሴቶች ይህንን ነገር ብትሰማን ያንን ነገር መፍትሄው እንዳለ ሆኖ ግን መጀመሪያ ያንን ነገር ብትሰማን ደስ ይለናል ማለት ነው። ግን አንዳንዴ ነገሮችን የምታይበት አስተዋይነቷን ሊሆን ይችላል አይደለ፣ የምታደርገው ነገሮች ያንን ነገሮችንም ብታደንቅላት እጅግ በጣም ደስ ይላል ማለት ነውና አንዳንዴ የምታደርግልህንም ትናንሽ ነገሮች ሊሆን ይችላል እሷ ላንተ የምታሳይህን ነገሮች እሱን እያነሳ ለዛ ነገር ምስጋና ለዛ ነገር እውቅና በተሰጥላት እኛ ሴቶች ደስ ይለናል ማለት ነው።